ቅድስ ቅድስት ቅድስት ማርያም ቤዛዊተ ኩሉ ዓለም እንላታለን። ንጽህናዋን ጠብቃ ማውራቱ፣ ትህትና፣ ሃይማኖት ተገኝቶባታል። እመቤታችን መታዘዝ፣ ያቺ ቀዳማዊቷ ሔዋን አልታዘዘችም ለእግዚአብሔር ትእዛዝ። ዕፀ በለስን በልታ ባሏንም አብልታ ገነት ወጣለች። እመቤታችን ግን ይሁንልኝ ብላ ታዛለች። እነሆኝ የጌታ ባሪያ ብላ ታዛለች። መቅደስ ዘበአማን እመቤታችን ቤዛዊተ ዓለም ምላት ስድስተኛው ሰባተኛው ምክንያት እውነተኛው መቅደስ ስለሆነች። መቅደስ ዘበአማን፣ አማን ማለት እውነት ማለት ነው። እውነተኛ የእግዚአብሔር ቤተ መቅደስ ናት። ቤዛ የተባለችበት ምክንያት። ስምንተኛ ትምክህተ ኩሎን አንስት፣ የሴቶች ሁሉ የሰው ልጆች ሁሉ ትምክህት ናት። ሙዳየ ፈውስ ናት፣ የፈውስ ሙዳይ ናት እመቤታችን። ለምን ቤዛዊተ ዓለም እንደሆነ አይታችኋል። እዚህ ጋር ብፁዕነቶ ይሄንን መጽሐፍስ እንዴት ያዩታል? ስደትን እሺ ወድጃለሁ ብላ መሰደዷ የአዳምን ስደት የካሰች፣ ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ እንደሚለው እመቤታችን ከልጇ ከወዳጇ ጋር ትሰዳለች። አስራ አንደኛ ምክንያት ንግስተ ምህረት አማናዊት አስቴር ናት እመቤታችን። በጣም እንዴት አድርገው እንዳብራሩት አባ ገብረ ኪዳን ትደነቃላችሁ። ይሄ ሁሉ ቤዛዊተ ዓለም ድንግል የምንልበትን ምክንያት ነው ያብራሩት። የት መጽሐፍ ላይ ነው የምናገኘው? ይኸው እዚህ ያለ አሐቲ ድንግል። አሁን ከዚህ ማለት መቀጠል ያስፈልጋል በእውነቱ። እና በሐዲስ ኪዳን ማንም ቤዛ አይባልም፣ እንደዚህ የሚባል ነገር የለም ምናምን ያነባሉ። ግን ሰዎች ታነባላችሁ መጽሐፍ ቅዱስ? ቅድም የነገርኳችሁ የሐዋርያት ሥራ 7:35 ይሄን የሚናገረው ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው መልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ምን ነው ብፁዕነቶ ሊቀ ዲያቆኑ እስጢፋኖስ በብሉይ ኪዳን የነበረን ሙሴን አንስቶ ሊቀ ነቢያት ሙሴን ቤዛ አድርጎ ላከው ሲል ለእስራኤላውያን የሚሰቀለው ሙሴ ነው ማለቱ ነው። ይህንን በሐዋርያት ሥራ ሉቃስ ወንጌል ላይ ሲጽፍስ ቤዛነት ለክርስቶስ ነው የሚሰጠው ለፍጡር አይሰጥም የሚለው ቃል ተጋጭቶበት ነው። ረጋ ብሎ ማየቱስ ማንም ጎዳ? ተገቢስ ነው ወይ? እና ምናልባት ብፁዕነቱ በጣም አጠንክረው ደግሞ ሲናገሩ የደነገጥኩት በዛ ነው። ለምን ሳቱ ብዬ ሳይሆን እሳቸው በሚናገሩበት ጊዜ አትደንግጡ እያሉ ጭራሽ በጣም ትክክል እንደሆኑ አድርገው ማለት ነው። በጣም ፐርፌክት እንደሆኑ እንደውም ሌላው ሰው ያልተገለጸለት እንደተገለጸለት አድርገው ነው። እና ብፁዕነቶ እንደው ነገሮችን በጣም ረጋ ብለው ቢያዩት በጣም መልካም ነው። እኛ ድንግል ማርያም ቤዛዊተ ዓለም ስንል ለዓለም ትሰቅላለች ብለን አይደለም። ለዓለም ትሰቅያለሁ የሚል ጽሑፍ ብናገኝም እንኳን ራሱ ለዓለም የተሰቀለ ኢየሱስ ክርስቶስን ቤዛነት የሚጠቀማን የሚል የገላትያ 6 ይኸው 14 ያንን ነው የሚናገረው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው የሚለው። መቼ ነው ጳውሎስ ለዓለም የተሰቀለው? ይህንን ጥቅስ እኮ አይተን ለዓለም የተሰቀለው ቤዛ ክርስቶስ ብቻ ሳይሆን ጳውሎስ አላለም። እኛ ሎቱ ስብሐት አዳምን የታደገው ክርስቶስ ብቻ ሳይሆን ጳውሎስም ነው ለዓለም ተሰቅያለሁ ይላል እንኳን አላለም። እኛ ጥቅሱ እኮ አለ መጽሐፍ ቅዱስ ላይ ነው። አቤት እቺ ጥቅስ አሁን ተአምረ መራለ ብትገኝ ኖሮ፣ አቤት እቺ ጥቅስ አሁን እዚህ መጽሐፈ ሳታ ላይ ብትገኝ ኖሮ፣ ተክለ ሃይማኖት አሁን እቺን ቃል ቢናገሯት ኖሮ ዓለም እኔ ከተሰቀለበት እኔም ለዓለም ከተሰቀልኩት ብሎ አቡነ ተክለ ሃይማኖት ገድል ላይ ብናገኝ ኖሮ ይኸው ተክለ ሃይማኖት ለዓለም ተሰቀለ የሚል የክርስቶስን ቤዛነት የሚሽር ሃይማኖት ትሉት ነበር። ምን ታደርጉት ይሆን ይሄንን ነገር? ግን ይኸው በደንብ አንብቡታ። ገላትያ 6:14 እኮ ነው። ገላትያ 6:14 ነው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ያለው። መቼ ነው ጳውሎስ ዓለም የተሰቀለው? ሙት ነው ለማለት ባጭሩ
ዓለም እኔን አትፈልገኝም፣ እኔ ስቁል ነኝ፣ በዓለም የተሰቀልኩ የሞትኩ ነኝ። እኔም ደግሞ ለዓለም አልፈልጋትም፣ ዓለም እኔን አትፈልገኝም ለማለት እንጂ ቃል በቃል ስለተጻፈ ቃል እኛ እንደዚህ አይነት ትርጉም የለንም። እና ብፁዕነቱ ምን ሆኑ? ቢያንስ እንኳን እነዚህ ሁሉ አሁን ያጣቀስናቸው መጽሐፍቶች ይቅሩ፣ እንደው ቢያንስ እንኳን የመጽሐፍ ቅዱስ ማህበር ያሳተመው የካቶሊክ አለ እዚህ ጋር፣ ኦርቶዶክስ አለ እዚህ ጋር፣ ፕሮቴስታንት አለ እዚህ ውስጥ። እነሱ እንኳን ያሳተሙት ቤዛ ላይ እንኳን ለክርስቶስ ብቻ ይላል እዚህ ጋር። ገንዘብ የህይወት ቤዛ ነው ተብሎ እዚህ ጋር አልጠቀሱም። ገጽ 121 ላይ የመጽሐፍ ቅዱስ ማህበር ያሳተመው እና ከዚህ የበለጠ በራሳችን ሊቃነ ጳጳሳት ላይ ይሄን አክል መሄድ በቂ ነው፣ ተገቢ አይደለም። ብዙ ስለተመለሰ መልስ ይበቃቸዋል። ብዙ ማጣቀሻ ማቅረብ ይቻላል። በጣም ብዙ ጊዜ የዛሬ 11 ዓመት ፌስቡክ ላይ ገብታችሁ የወይተኒን ዘማርያም የሚለው ቤዛዊተ ዓለም የሚለውን ቃል የዛሬ 11 ዓመት እኮ በጣም የቆየ እኮ ነው። በጣም የቆየ እኮ እና በጣም አትደንግጡ። እርግጠኛ ሆኑ ምናምን ብሎ ሲናገሩ እርሶ ብፁዕነቱ በእውነቱ ምን ያክል እርሶ እርግጠኛ ሆነው ነው? ይህን ያህል ምዕመኑ አያነብም ብለው ነው? አያገኘውም ብለው ነው? እና እርሶ ደግሞ ምንንቅበትም ግራውንድ አይኖረንም። በቅዱስ ሲኖዶስ የተሾሙ ስለሆኑ ሀገረ ስብከትም ያሉት ስለሆኑ እርሶን በዚህ ልክ እርሶ መናገርም እኛ ስልጣናችንም አይደለም። ሃይማኖታዊ ጉዳይ ስለሆነ ነው ምላሽ እየሰጠን ያለ ነው። በእርግጥ ያደጉት ደብረ ሊባኖስ ገዳም እንደሆነ አውቃለሁ። የደነገጥኩትም በዛ ነው። ደብረ ሊባኖስን በሚያክል ገዳም ውስጥ ያደገ ሊቃነ ጳጳስ፣ እዛ ያደገ መነኩሴ፣ እዛ የመነኮሰ ሊቀ ጳጳስ ደብረ ሊባኖስ ገዳም የሚሰጠውን ትምህርት የምናውቀው ነው። ስንት ሊቀ ሊቃውንቶችን እንዳፈራ እናውቃለን። ደብረ ሊባኖስ ገዳም ይሄ እኮ ተራ የሰንበት ተማሪ መልሰው መልስ እኮ ነው። ከባድ ነገር ሃይማኖት ሚስጥር እንኳን ቢስቱ እንደው በቃ ጽነት ነው ኮልታፋነት ነው ይባላል። እና ሰው አጽንኦት ሰጥቶ ደግሞ አንድ ሰው እንደው እርግጠኛ ሆኜ ነው እነግራችሁ ሲሉ ትንሽ ያው እንትን ያደርጋል። ምናልባት ዳህጸ ልሳን ከሆነ አባት ነውትና ለማለት የፈለጉት ተሳስተን ተርጉሞ ነው ከሆነ በሚቀጥለው ጊዜ በሀገረ ስብከቱ የሚስተምሩት ትምህርት ምላሽ ቢሰጡበት መልካም ይመስለኛል። ብፁዕነቱ እዛ ጋር ምንም ሌላ ተቃውሞ ስለሌለ ማለት ነው። ለዓለም የተሰቀለ ለዓለም የሞተ ኢየሱስ ክርስቶስ ነው፣ ምንም ጥያቄ የለውም። እሱ ብቻ ነው ትክክል። ድንግል ማርያምን ግን ቤዛዊተ ዓለም የምንላት እንደ ክርስቶስ ተሰቅላ ሞታች ብለን ግን አይደለም። እርሱም እንደዚህ እንደማያስቡ እርግጠኛ ነኝ። እና ሰዓታት ላይ ያለ ቀን መጽሐፍ ሰዓታት ላይ ያለ እና የመጽሐፍ ቅዱስ መዝገበ ቃል እንኳን ያሳተመው ላይ ይሄ እኮ ፕሮቴስታንት እጅ ጭምር እኮ አለ። ይሄ እኮ ካቶሊክ እጅ ላይ እኮ አለ። በመጽሐፍ ቅዱስ እናምናለን የሚሉ ሰው ላይ እኮ እጅ አለ። የመጽሐፍ ቅዱስ ማህበር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እኮ አይደለም፣ አባል ናት እንጂ የኢትዮጵያ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመች እኮ አለ። የመጽሐፍ ቅዱስ ማህበር ነው ያሳተመው። እዛ ላይ እኮ ቤዛ የሚለው ትርጉም እኮ ማየት ነው በጣም በቀላሉ ማለት ውስብስብም አይደለም። እና ለዓለም ተሰቅሎ በሞት ደረጃ ኢየሱስ ክርስቶስን የሚተካ አይደለም። እኛ እንዲህ ብለንም አናውቅም። ምን ብለው ነው ቤተክርስቲያናችን ትምህርት የምትሰጠው? ትዝ ይላችኋል። ትምህርቷ ራሱ ዓርብ ስቅለት ቀን ምንድን ነው? ኦ ዘጥዕመ ሞተ በስጋ ሞተ እኮ የምትለው ቤተክርስቲያን። በስጋ ምን አለ? ሞተ። ምን ሞትን ቀመሰ። ኦ ዘጥዕመ ሞተ በስጋ እኮ የምትለው ቤተክርስቲያን። አማኑኤል አምላኬ ለከ ኃይል የምትለው ማናት? ለአምላክ ይደሉ፣ ለአምላክ ይገባሉ፣ ለስሉስ ይደሉ፣ ለትእዛዙ ይደሉ ምትለው ማናት? ከዛስ ለመስቀሉ ይደሉ። ለመስቀሉ እኮ አይደለም፣ ለመስቀሉ። ለማን መስቀል? ለክርስቶስ መስቀል። የተሰቀለበት እሱ ነው። ሌሎች ቅዱሳን አብረው ተሰቅለው አድነዋል፣ እኛ አንልም። ለመስቀሉ ይደሉ ነው የምንለው። ለሕማሙ ለሕማሙ አይደለም፣ ለሕማሙ ምን ነው ብፁዕነቶ ግብረ ሕማማትን አያዩትም? ይህ ቀላል ነገር አይደለም።
ቅዳሴ ዮሐንስ አፈወርቅ እርሶ አልቀደሱ ብፁዕነቶ እለታፈቅርዎ ብክይዎ የሚለውን አላነበቡትም? እርሶ የምትወዱ ሰዎች አልቅሱለት ማንን ነው? ሰራዊተ መላእክቲሁ ብለን ስንናገር ማን ናቸው? ይቀውሙ ቅድሜሁ ይሉት ምን ለማለት ነው? የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ የሚለው ቅዳሴያችን አለም ያለ አዳምን የፈለጉ እግሮች በቀኑ ተቸነከሩ። ወዮ ምን አይነት ትዕግስት ነው! ምን አይነት ትህትና ነው! ኃያል ወልድን ፍቅር ከሰማይ ሳበው እስከ ሞት ድረስ አደረሰው። ቅዳሴ ዮሐንስ አፈወርቅ ላይ ማን ከሱ ጋር አቻው ተቀመጠና እና ለምንድን ነው የቤተክርስቲያን አባቶች መምህራን አሁን ህብረት ስትቆሙ ጥንቃቄ ማታረጉት? መድረኩ ይስበናል እንዴ? የሆነ ዝናው ጭብጨቡ ይስበናል እኛን አብሮ። ይሄ ቅዳሴ ዮሐንስ አፈወርቅ እና በጣም ነው የሚያሳዝነው በእውነቱ። እና ይህንን ነገር ለወደፊት ሁላችንም ምላሽ የሚሰጥበት ጊዜ ክብረ ክህነትን በጠበቀ መልክ ምላሽ መስጠት አለበት። ብፁዓን አባቶችን ቅዱስ ሲኖዶስን አባቶችን በዘር ከፋፍሎ በመሳደብ ምላሽ እንዳሰጡ እንደዛ አይደረግም። ክብረ ክህነትን አክብራችሁ እውነተኛው ምላሽ ማቅረብ ነው እንጂ ድንግል ማርያምን ቤዛ ይታል። የየትኛው ኦርቶዶክስ ቤተክርስቲያን እንደዚህ ብሎ የሚያምነው? የትኛው ኦርቶዶክስ ቤተክርስቲያን ነው ቤተክርስቲያናችን ድንግል ማርያምን ቤዛ ይታለም ስትል እንደ ክርስቶስ ተሰቅላ ሞታ ነው ብሎ ያመነው ማን ነው? እና ፍጡር አይባልም ምናምን እና ትንሽ አንዳንድ ጊዜ መድረኩ እየደመቀ ሲመጣ ምናምን ትንሽ ሳት ያደርጋል። እና ጥንቃቄ በጣም አስፈላጊ ነገር ነው። የምንናገረውን ነገር ጥንቃቄ በጣም አስፈላጊ፣ ይሄ ለሳችሁ ሳይሆን ለሁላችንም ጭምር። በምንጠራበት አውደ ምሕረት በምንጠራበት ጉባኤ ላይ ሰንበት ስንገባ የምናንጸባርቀው የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትን ነው። የግል ፍላጎት እና የግል እውቀት ካለ እዛው የትኛውም ሰንበት የተጠሩ የትኛውም ጉባኤ ተጋበዙ። ቤተ ክርስቲያን አውደ ምሕረት ሲቆም ቤተ ክርስቲያናችን የምታስተምረው ትምህርት ነው ማስተማር ያለብን የግድ ማለት ነው። ቋቅ ካለ መድረኩን ተወው፣ እያቃራ አትስበክ። ያልተዋጠልክ ነገር ካለ ትችላለህ ለመገኘት። እዚህ በጣም ጥንቃቄ በጣም አስፈላጊ ነው። አውደ ምሕረት ላይ ሲወጣ ጥንቃቄ ማድረግ። ይሄ አሁን የሰንበት ተማሪ እኮ የሚመልሰው ጊዜ እኮ የደብረ ሊባኖስ ገዳም ተማሪ እኮ አይደለም። የሰንበት ትምህርት ተማሪ ይመልሰዋል። ይሄ ምላሽ ምንድን ነው ፍላጎቱ? እውነት ብፁዕነቱን እርሱም በምን ቃል እኛ እንናገር? አባታችን ነው እርሱ በእውነት ቅዱስ ሲኖዶስ እርሶ ሊቀ ጳጳስ አድርገዋል። ሀገረ ስብከት ሰጥቷል። እርሶ ባሉበት ሀገረ ስብከት ድቁና ይሰጣሉ፣ ቅስና ይሰጣሉ። እርሶን የመናገር ቀና ብሎ የመናገር እኛ ስልጣን የለን። ምን ብለን እርሶን እንናገር? ዝና ፈልገው ነው እንዳለን የዝና ችግር የለውበትም። ለሊቃነ ጳጳስ ለጳጳስ ዝና ምን ያደርግለታል? ፌመስ መሆን አይፈልጉም። ልታይ አይፈልጉ። ቲክቶክ ላይ ጊፍት እርሶ አይፈልጉ። ምን ሊያደርግሉት እርሶ? እርሶን ለማማት እኮ ራሱ አይመችም። ጨርቄን ማቄን ይቅርብኝ ብለው ነው የመነኑት የመነኮሱት እርሶ እና ለሀሜት አይመችም እርሶ ነው መናገር። ግረጋ ብለው እኛን ልጆቹትን ቢሰሙ ከዛ ደግሞ እኛ ደግሞ ልጆቾት እንደው ልጆች የተናገሩኝ እንደው የቤተክርስቲያን ትምህርት ነው ብለው አይተው እንደው ምንድን ነው ያቀርቡት? በፍቅር ቃል የጠየቁኝ እየተቹኝ ነው የሚለውን ረጋ ብሎ ቢያዩ ጥሩ ነው። ምናልባት የሰሞኑን የተሐድሶ መናፍቃን ሙገሳ፣ ምናልባት የሰሞኑን የፕሮቴስታንቶች ይኸው የእኛ ሰው በኦርቶዶክስ ብለው እንደሚሳለቁት መስሎት ከሆነ ትክክል እንዳልሆነ ቢረዱት መልካም ነው። ከዚህ በኋላ ያለው ድርሻ የቅዱስ ሲኖዶስ ስለሆነ እኛን አይመለከተንም። ከኛ የሚጠበቀው ግን እውነተኛ ምላሽ መስጠት ነው። ከዚህ በፊትም እንደምንናገረው ጳጳስ አይሳትም ብለን እኛ ስለማናምን አይደንቀንም። ፓትርያርኩ ነገ የሆነ ቃል ቢናገሩ እኛ አንረበሽም። ምክንያቱም እኛ ፓትርያርኩ ፍጹም ናቸው ለምን ስለማናምን። ነገ ቢሆን ሊቀ ጳጳስ የሆነ ቃል ቢናገሩ ሊቀ ጳጳስ አይተን እኛ አንፈስም። ለምን? ሊቃነ ጳጳሳት ፍጹማን ናቸው ብለን ስለማናምን። ስለዚህ ለእኛ አዲስ ነገር አይደለም ለማለት ፈልጌ ነው።
በዚህ ልትነጋገሩም አይገባም። አሁን በጣም በሰሞኑን እንደዚህ በጣም በማህበራዊ ሚዲያ ሲሸረሸረኝ ርዕስ ሲሰጡን አንፍሰስ አብረን እባካችሁ እሱ እንደዚህ አታርጉት። በቃ የሆነ ርዕስ በሚሰጥበት ጊዜ አብሮ ዝም ብሎ መፍሰስ ተገቢ አይደለም። በቃ በጣም በጣም ሲሪ ነገር ነው። ርዕስ መስጠትም አይገባም ነበር። እኛ ሌላ ትምህርት ነው መማር ያለብን። ስለ ትንሣኤውን መነጋገር አይደለም። እውነት ነው፣ ለዓለም ሰቅሎ የሞተው ብቸኛው ቤዛ ኢየሱስ ክርስቶስ ነው። የትኛውም ቅዱስ፣ የትኛውም ሰማዕት፣ የትኛውም ጻድቅ እንደ ክርስቶስ ተሰቅሎ ሞቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰ ማንም የለም። የቤተክርስቲያን የጸና ትምህርት ነው። የድንግል ማርያም ቤዛዊነት ግን ታዳጊነቷ፣ አማላጅነቷ፣ ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ ሁለተኛ ሔዋን በመሆኗ በመሳሰሉት የተብራራ እመቤታችን ትባላለች። እዚህ መጽሐፍ ቅዱስ ላይ አለ አይደለም? የግዕዝ መጽሐፍ ቅዱስ ብትመለከቱ እኮ ታገኙታላችሁ። ጌታችን ለምሳሌ በማቴዎስ ወንጌል የተናገረው ማለት ስለ ዓይን ፈንታ ዓይን፣ ስለ ጥርስ ፈንታ ጥርስ ይላል። በግዕዝ እኮ ብታነቡት ይሄንን ዓይን ቤዛ ዓይን ነው የሚለው፣ ወስን ቤዛ ስን ይላል። ስን ማለት ጥርስ ማለት ነው። ጥርስ እኮ ነው ቤዛ የተባለ። ይኸው ገዟል። እርሱን ሳያውቁ ቀርተው መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል መስቀል ራሱ ተሰቅሎልን ነው። መድኃኒዓለም ኢየሱስ ክርስቶስ በመስቀል የተሰቀለ እንጂ መስቀል ራሱ ተሰቅሎ ነው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው። እንዴ ራሱ ቤዛ የምትባለው ልጅስ፣ ቤዛ የምትባዩስ ፕሮቴስታንት እህታችን አንቺ ቤዛዊት የተባልሽው ለዓለም ተሰቅለሽ ነው። ቤዛ የሚባል እኮ ውሃ አለ፣ ሃይላንድ የታሸገው ሃይላንድ ተሰቅሎ ነው ወይስ ባለ አክሲዮኖቹ ለእኛ ሞተውልን ነው? እና ትንሽ ረጋ ብሎ ማሰብ ተገቢ ነው እንጂ ቤዛ የምትባል ልጅ አለች፣ ቤዛ የሚባል ሃይላንድ ውሃ በጣም ተስታራ ነገር ነው። በዚህ አጋጣሚ እንደውም ፋሲካ የሚለውን ቃል ራሱ ባለፉት አዲሱ መናፍቃን መጽሐፈ ሰዓታት ላይ ያለው የበዓለ ሃምሳው እመቤታችን ለአዳም ፋሲካው የሚላል እና እንዴት ድንግል ማርያም አዲስ ሰው የክርስቶስ የአዳም ፋሲካው ትባላለች? ፋሲካ ማለት እንኳን ነው ደስታ ማለት ነው። ለምሳሌ ወምድርኒ ትገብር ፋሲካ የሚል መዝሙር የለም? ወምድርኒ ትገብር ፋሲካ አለ ተሐሲባ በደመ ክርስቶስ የሚለው መዝሙር አለ። ወምድርኒ ትገብር ፋሲካ ማለት ተሐሲባ በደመ ክርስቶስ በአማርኛ ቁስል ምድር ጠራች፣ ሐሴትም አደረገች፣ በደመ ክርስቶስ ነጽታለችና እንጂ ወምድር ትገብር ፋሲካ ማለት ምድር ራሷ ፋሲካ ናት ሲል እንደው የክርስቶስን የአዳም ፋሲካው የሚለው ቃል ወስዳል እና አንድ ቃል ስንት አገባብ እንዳለው ማወቅ ተገቢ ነው። እና ያጋጥማል። በነገራችን ላይ እንደዚህ ነገሮች ያጋጥማሉ። ድሀ ጸልሳም ከሆነ የመታረም ዕድላቸው ሰፊ ይሆናል። ይህንን ነገር አሁን እኔ ከማለታቸው ያስደነገጠኝ አጽንኦት መስጠታቸውን እንደደነገጥኩት ድንግል ማርያም አትባልም እና አትደንግጡ ሲሉ ዋት ምየምኝ ሰው እንዴ በሰውነቱ የምነካቸው ወኮነ አራቄ ለአዲስ ኪዳን የሚል ወኮነ ነው የሚለው ወይ ከውን አይልም። የሰው ገዛ ያነበም እንዴ ወይ ብንተወውስ መጥቀሱን በቃ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቱ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። ኃጢአት ስንሰራ፣ በደል ስንሰራ፣ ክፋት ስንሰራ ንስሐ ገብተን በስጋው ደግሞ ይታረቀናል። ኢየሱስ ክርስቶስ በክርስቶስ ስጋና ደም አብም ይታረቀናል፣ መንፈስ ቅዱስም ይታረቀናል፣ ስሉስ ቅዱስ ይታረቁናል። ባጭሩ መታረቂያችን ነው እና ኢየሱስ ክርስቶስ እኛ ይታረቀናል ለማለት ነው እንጂ አብን እየለመን አይነት የምልጃ ነገር አይደለም። ስጋው ደግሞ ስንቀበል አብን፣ ወልድን፣ መንፈስ ቅዱስ ሥላሴ ይታረቁናል። ማዳን እግዚአብሔር ነው። ስጋውን ቆርሶ ደሙን ያፈሰሰው ማን ነው? ከሶስቱ አካል አንዱ አካል በተለየ አካሉ ወልድ እግዚአብሔር ኢየሱስ ክርስቶስ። ስጋው ደግሞ ስንቀበል ግን የሚታረቀን ወልድ ብቻ አይደለም፣ አብን፣ መንፈስ ቅዱስም። ማዳን እግዚአብሔር ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወደዋላ።
ይህ በጣም ቀላል ነገር ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ስነሰው ሰው ንስሐ ገብቶ ስጋው ደግሞ ሲቀበል የኃጢአት ስርየትን ጭምር ያገኛል። የዘላለምነቱ ብቻ አይደለም። ጥቅሱን የምንፈራው አስመስሎ ማቅረብ ተገቢ አይደለም። በጣም አደገኛ ኑፋቄ፣ በነገራችን አደገኛ ኑፋቄ ክህደቱን ከመናገር በላይ ራስን የመጨረሻ የቤተክርስቲያን ኢንላይትመንት አካል አድርጎ መቁጠር በጣም አደገኛው እሱ ነው። በነገራችን እኔ እዚህ ካላችሁ የቤተክርስቲያን አገልጋዮች ውስጥ አሁን በዘመናችን ከሚያስተምሩ መምህራን ውስጥ የተሻለ አዋቂ አድርጌ የራሴን የቆጠርኩ ቀን የክህደት ምንጭ በነገራችን ላይ እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ ይላል አበው ይላል። ይሄን ነው የሚናገሩት። እስመ ለርእሳ ለክህደት ማለት እስመ ለርእሳ ለክህደት ጸጊበ ትምህርት ውእቱ ማለት የክህደት ራሷ ትምህርት በቃኝ ማለት ነው። በነገራችን ላይ እኮ እዚህ ካሉ ሰዎች በጣም የተሻለ ምናምን እኮ እኔ ነኝ ብሎ ማሰብ ሲጀምር ክህደት ምንጩ ዘጋ ይጀምራል። በጣም ራስን የተሻለ ሻርፕ አድርጎ እንደው ለቤተክርስቲያን በዚህ ዘመን እኛ የደረስንላት እንደው እኛ ባንኖር ኖሮ የሆነ ነገር የሚውጣት የክህደት ምንጩ ይሄ ነው። በነገራችን ላይ በጣም የተሻለ ሊቅ፣ የተሻለ ተናጋሪ እንደኛ የሰበከላት የሌለ ነው እናስመስለው አንዶቻችንማ። የክህደት ምንጮቹ እነዚህ ናቸው። ነገራችን እንደዚህ እንዳታስቡ ኦርቶዶክሳውያን። እኛ እድል ገጥሞን ምንንተባተብ እንጂ የቤተ ክርስቲያን ትምህርትን በትክክል የገለጸ ራሳችን መቁጠር የለብን። ለትትና አይደለም፣ በእርግጥም እውነት ነው። ስንት ሊቅ እንዳሏት አስቡ ቤተክርስቲያን። ስንት ምሁራን እንዳሏት አስቡ። ስንት አባቶች እንዳሏት አስቡ። እውቀትን ከቅድስና ጋር አሳብሮ ያዙ እኮ ናቸው። እኛ እኮ ቆርቆሮን እንጩኸት ነን። የሚዲያ ላይ እና ከሚዲያ ጀርባ ላይ ያለችው ቤታችን እኮ ይለያያል። አብዛኞቻችን ይነዛለን፣ ብዙዎቻችን ብንፈተሽ እንደዛ ነው። አንድ እኮ አባቶች ሰው እንዳያቸው የማይፈልጉ ቅድስና ከእውቀት ጋር ያስተባበሩ ሰዎች እኮ አሉ። እና ራስ የተሻለ አድርጎ እንደ መቁጠር አደገኛ ነገር የለም። እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ የሚሉት እዚህ ነው አባቶች። የክህደት ራሷ ምንጯ ትምህርት በቃኝ እኔ የተሻልኩ ነኝ ብሎ ማሰብ አደገኛ ነገሩ እሱ ነው። እና ምናልባት እዚህ ጋር ጥንቃቄ ቢያደርጉ ጥሩ ነው። ቤተክርስቲያናችን ኢየሱስ ክርስቶስን የዓለም መድኃኒት ለዓለም የተሰቀለ ቤዛ መሆኑ የታወቀ ነው። ምንም ጥያቄ የለውም። ሰበር ዜና አታርጉት። ለመጀመሪያ ጊዜ ከኛ አባት አትበሉ። እናንተም ስለ አይደለ እኮ ነው ይሄ ለተቃውሞ ምናምን አባዜ ዞን ሳይሆን ስለ አይደለ ነው። ትምህርት ወንጌል የሚያስፈልገው ለዚህ ነው። እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ። ብፁዕነቶ እርስዎ በእኛ ቤተ ክርስቲያን ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ክርስቶስ ተሰቅላ ሞታ አድናለች ብለን እያመንን ብሎ ለተጠይቅ ጥያቄ የተመለሰ ምላሽ ቢሆን ጥሩ። አይደለም እኛ ድንግል ማርያም ቤዛዊተ ዓለም ምንላት ከዚህ አንጻር አይደለም ብሎ መተንተን ያባት ነው። ድንግል ማርያም ግን ቤዛ አትባልም ማለት ግን ሌላ ክህደት ነው። እና ኢቨን የእውቀት ደረጃም ራሱ ያስፈትሻል፣ ያስጠረጥራል። ራሱ ምንድን ነው ጉዱ ያሰኛል። ያውም ደግሞ ደብረ ሊባኖስ ገዳም ሕይወቱን ያሳለፈ አንድ ብፁዕ አባት እና ማንም ሰው በስድብ ቃል በውረፋ ማንም ሰው መናገር አይጠበቅበትም፣ አይገባም። በተረጋጋ መንፈስ ሆነ እውነተኛ ትምህርት ማስተማር ተገቢ ነው። ይሄ መልእክት የሚጠቅመው አንደኛ በተለያየ መንገድ የሚወዛገቡ ሰዎችን ለማስተካከል፣ ሁለተኛ ብፁዕ አባታችን ናቸውና ስህተት ካለባቸው ማረም የሚችለው ደግሞ ቅዱስ ሲኖዶስ ስለሆነ ከኛ ግን የሚጠበቀው እዚህ ሚዲያ ላይ ያለ ሰው ብዙ ማህበረሰብ ሚዲያ ላይ ስላለ በዚህ መልክ ተታሎ እንዳው ትልቅ ነገር ያገኘ መስሎት እንዳይስት። ምክንያቱም አስኬማ አድርገው ጳጳስ ሆነው ስለሰበኩ ስላስተማሩ እንደ ፍጹም አባት አድርጎ ራሱን እንዳይስት ለመጠበቅ ያክል ነው። ይህንን ለማስገንዘብ ፈልጌ ነው። ይበቃቸዋል። እግዚአብሔር ይስጥልን።